ምን መልክ አቃለ ካሉ ሶሻል ሚዲያ ውስጥ ብር የሚከፍል እና እየከፈለ ያለ ዩቲዩብ ፌስቡክ ቲክቶክ እና የሆነ ጊዜ ላይ ኢንስታግራም ጀምሮ ነበር አቆመብኝ በቃ እነሱ ላይ መስራት ይችላል ሌላሳ ዩቲዩብ ይከፍላል ለአንድ ሰብስክራይበር እና ራስቲ ዋች አወር በአንድ አመት ውስጥ አሟላ ይልሃል ሶ ያን ሪኳየርመንት ካርድ ይከፍላል ዩቲዩብ አይ ሚን ፌስቡክ 600,000 ቪው መሰለኝ ካልተሳሳኩኝ 600,000 ደቂቃዎች ይታይልክ እና 10,000 ፎሎወር ይኖርክ ነው የሚለው እሱን ፓት ላይ ካለፍክ እንትን ይላል ኢንስታግራም 6 or 7 አምኖ ሹር 6 or 7 ያሉ ሀገራቶች ላይ መሆን አለብክ ለታክስ ሲል ነው እነዛን የሚፈልጋቸው እነዛ ሀገር ላይ ኮንክ መክፈል ይችላል ቲክቶክ ሰው የሚያውቀው እንትኑ ነው ላይቭ ስትሪሙን ነው ከዛ ውጪ ቲክቶክ ሾፕ አለ ክሬተር ሪዋርድ የሚባል አለ በአንድ ደቂቃ ይከፍላል አፍሌት ማርኬት አለ ሽያጭ አለ ቲክቶክ ላይ ራሱ ወደ 6 አለ 6 ነው 7 አለ በሙዚቃ ይከፍላል ቲክቶክ ላይ ከዛ ውጪ ሪሎች አሉ ፌስቡክ ላይ በሪል ይከፍላል ፌስቡክ ላይ ራሱ በቪዲዮ ይከፍላል በኖርማል በረጅም ቪዲዮ ይከፍላል በሾርት ቪዲዮ ይከፍላል በፎቶ ይከፍላል በፎቶና ፖስት ይከፍላል ዋው እሺ ግን እነዚህ ነገሮች አክቲቭ እንዲሆንልህ VPN የተከፈለበት ተጠቀም ነው በቃ ሳይንሱ ሌላ ሎጂክ ሌላ የለውም በቃ የተከፈለበት VPN ክፈት ከዛ በኋላ ፍላጎት ካለ ዩቲዩብ ላይ እንዴት እንደሚከፈት ከሀስ ከፈ በአማርኛው ላይ ሰሩ ልጆች አሉ በቃ ማየት ነው